ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ዛሬ ማለት ነው እንግዲህ መቼም እኔ አያስችለኝም ዩቲዩብ ላይ ዞር ስል ማለት ነው እና አብርሽ የሰርግ ፎቶ ለቀዋል። አየሁም መሰላችሁ? የሰርግ ፎቶ ያበደ ፎቶ ለቀዋል ማለት ነው እንግዲህ ሰርጉ መቼ ነበረ? አይ ዶንት ኖ እሁድ ነው እያልን ስንጠብቅ እንግዲህ እነሱ ዛሬ ፎቶ ፖስት አድርገዋል ማለት ነው። እንግዲህ ከመቼ ምሽት ላይ ይጠብቁ ብለዋል። ምሽት ላይ ይጠብቁ፣ እኛ ደግሞ እንጠብቃለን። እንግዲህ መቼስ ያው እኛ የወሬ ቋቶች አይደለነ፣ ስለዚህ እንጠብቃለን ማለት ነው። እና ያበደ ፎቶ በስማ ፈረሱ ላይ ምናምን የሌለ ነው የተመቸኝ ፈረሱ ምናምን ወይኔ ጉዴ በስማ እኛም ዱባይ ይሄን ያህል አመት ኖርነ እንላለን። ቶፍ በስማ እነሱ ከኢትዮጵያ መጣው እንደዚህ ዘናፍታ እያሉ ማለት ነው። እኛ ግን ስንት አመታችን እዚህ ተቀምጠን። ለነገሩ እግዚአብሔር ይመስገን ሰዎች በዞሩበት ይዞራሉ፣ ተመስገን ነው። እና በነገራችን ላይ በአብርሽ ኮሚኒቲ ላይ በኋላ ከሰዓት ማለት ነው ቪዲዮ ፖስት ይደረጋል እና ይጠብቁ የሚል እንግዲህ የፎቶቸውን ፖስት አድርገዋል። እንግዲህ ሰርጉ የእውነት ነው ማለት ነው እና ከካናዳ ከአሜሪካ ምናምን በቃ ከታይላንድ ነው ደግሞ መጣው የዳሯቸው አሉ ነው። እኔ በቃ አሉ ነው አየው አላልኩም አሉ ሲሉ ሰማሁኝ ማለት ነው። እና አብርሽዬ ሩታዬ ይመቻችሁ፣ መልካም ጋብቻ ብለናል። ልውለዱ፣ ክበዱ፣ ምንድነው ተዋዙ ነው የሚባለው አይደለም። እና እንግዲህ ዛሬ እንግዲህ ቪዲዮውን እንጠብቃለን ማለት ነው። እውነት ይሁን ማስታወቂያ ይሁን አላውቅም፣ ብቻ አላውቅም። እነሱ ብዙ ጊዜ ድራማ ነክ ምናምን ስለሚሰሩ ማለት ነው እኔ እጠራጠራለሁ ማለት ነው። ያው አንዳንዴ ማለት ነው ይሄድና የሆነ ነገር እውነት ስትሉ በቃ የሚቆምበት ነገር አለና ዛሬ እንግዲህ ለኦዲየንሶች እንግዲህ ከሰዓት ይጠብቁ ምናምን ብላ እንጠብቃለን። አረጋይስ ፍቅርዬ ቀረች። የፍቅርዬን የበላጅ ለምንድን ነው የት ሄደች? የት ደረሰች? ፍቅርዬ ናፈቀችኝ። አይሶር በጣም ነው ፍቅርዬ ናፈቀችኝ። ምንድን ነው እና ማለት ነው ፍቅርዬ ደግሞ ነይልን እንዴ። ብቻ እዛ ፈላ ጋር እንደማትመጭ ተስፋለኝ። ፈላውን ወደዛ እኛ የምንፈልግ ብሩኬን ነው። ማን ነው? አይዋ ቡሪክ ነው። እኛ የምንፈልግ ቡሪክን ነው። ቡሪክን ይዘሽልን ነይ። ይሄን አዲሱን ፈላ ግን ተይተይ እንዳታመጪ ፍቅርዬ፣ እንዳታስከፊል። ግን ከተመቸሽ ያው አንቺን የተመቸሽ እኛ ደስ ይለናል ሁሉ ነገርሽ ማለት ነው። እና ውዶችዬ ላይክ ሰብስክራይብ እያረጋችሁ እሺ፣ ለዚህ ቤት አዲስ ይሆናችሁ ማለት ነው። ሰላማችሁ ብዝት ይበልልኝ።